እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። አልፈልግም ከዚህ በኋላ እንዳትከተለኝ እንኳን ብትሉት ሳያውቅ ነው ብሎ ነው የሚከተለው። እናንተ ምንም ያክል ወይም እኛ አብዛኞቻችን እግዚአብሔር ምን ያክል በህይወታችን እንደሚያስፈልገን ላናውቀው እንችላለን። እግዚአብሔር ግን ለኛ ምን ያክል እንደሚያስፈልገን ጠንቅቆ ያውቀዋል። ለዛ እኮ ነው የማይተወን። አይገርማችሁ? እኛ እኮ ምንም ያክል እሱን መከተል በሱ ቤት ውስጥ መኖር ጥቅም አልባ ሊመስለን ይችላል። እሱ ግን እዚህ ቤት ውስጥ እኛን ማቆየቱ ጥቅም እንዳለው ጠንቅቆ ያውቀዋል። የሚያኖረን በዚህች ምድር ላይ ለዘላለም ዘልቀን እንድንኖር ሳይሆን በዚህች ምድር መሰላልነት መልካም ሥራ ሰርተን በምግባርና በሃይማኖት ታንጸን ዘላለማዊ ሕይወትን ለመውረስ። አንዳንድ ሰው እኮ የዘላለም ሕይወትን ለመውረስ እግዚአብሔርን ከመለመን ይልቅ ያለኝን ነገር ምክንያት አድርጌ እወርሰዋለሁ ማለት ይችላል። ይሄ ባለጸጋ እኮ ገንዘብ አለው። ገንዘቡን ለእኔ ቢጤ በመስጠት የዘላለም ሕይወትን መውረስ ይችላል አይችልም? ይችላል አይችልም? አይዟችሁ ተጠራጠሩ። ይችላል አይችልም? እንዴ ለድሆች ቸርነትን የሚያደርጉ ንዑዳን ክቡራን ናቸው እነሱ የእግዚአብሔር ልጆች ይባላሉና እኮ ተብለናል። ለድሃ ቸርነትን ማድረግ መልካም የሆነ ነገር እኮ እንደሆነ እናውቃለን። ምጽዋትን መወጽወት የእግዚአብሔርን መንግስት እንደሚያወርስ እናውቃለን። ይሄ ባለጸጋ ግን እጁ ላይ ካለው ገንዘብ ይልቅ የጎደለውን ነገር ከእግዚአብሔር ማወቅ ፈለገ። እጃችን ላይ እንደ ገንዘብ እግዚአብሔር ከሰጠን ብዙ ስጦታ ይልቅ የጎደለኝ ምንድነው ብለን ጠይቀነው እናውቃለን? እንደኛ ሁሉ ያለን እኮ ነው የሚመስል። ሁሉም ነገር በእጃችን ቁጥጥር ስር የሆነ እኮ ነው የሚመስል። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ አስተሳሰብ ያለው በአስተሳሰቡ፣ ቦታ ያለ በቦታው። ምን አለፋችሁ እኛ አለን ብለን የምንመጻደቅበት ነገር በሙሉ የሱን መንግስት የሚያወርሰን ይመስለናል። ግን ያለን ነገር የእግዚአብሔርን መንግስት የሚያወርሰን እሱ ሲጨመርበት ነው። እየሰማችሁ ነው? ሀብት ኖሮት ሰው እግዚአብሔር ከሌለበት ድሃ ነው። አስተሳሰብ ኖሮት እግዚአብሔር ከሌለበት አስተሳሰብ ውስጥ ድሃ ነው። ንብረት ኖሮት ንብረት ውስጥ እግዚአብሔር ከሌለበት ድሃ ነው። ምንም ጥርጥር የለውም። እግዚአብሔር ሰጥቷችሁ እሱን ከሚነሳችሁ እሱን ይዛችሁ ሁሉም ቤታጣባችሁ ይሻላል። ብዙ ሰው ግን ከእግዚአብሔር የሚሆነውን ነገር ነው የሚፈልገው እንጂ እግዚአብሔርን አይፈልገውም። ብዙ ሰው ቤተክርስቲያንን ስለምትሰጠው ነገር ይፈልጋታል እንጂ ቤተክርስቲያንን እውነተኛ እንፈልጋታለን? ቤተክርስቲያንን አንተውሽም ብለን ስንናገራት እኮ ስንት የተውናቸው ቤተክርስቲያኖች እኮ አሉ። አንዲቷ ቤተክርስቲያን ስርዓቷ አምልኮ የምንፈጽምባት እቺ ግንቧ ብቻ እኮ አይደለችም። ባሪያ ሥላሴ ደሙ የፈሰሰለት የሰው ልጅ ሰውነት እኮ ቤተክርስቲያን ነው። ስንት የተውነው ቤተክርስቲያን የለም እንዴ? ስንት የዘነጋነው ቤተክርስቲያን እኮ አለ። ተውታራ ሩቅ እንደውም አንሂድ። የራሳችንን ሰውነት ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር እኮ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም ብሎ ተናግሯል። ስንት የኛ ሰውነት ሆኖ የእግዚአብሔር ቤተ መቅደስ ማረፊያ መሆን ሲጠበቅበት ቤተ መቅደስ መሆኑን የተውነው የለንም እንዴ?